ክብደት ለመቀነስ የግድ መራብ የለባችሁ። ዛሬ ከፍተኛ የፕሮቲን መጠን ያለውና ካሎሪው ደግሞ በጣም ዝቅተኛ የሆነ ሆድን የሚያጠግብ የቱና ሳንድዊች አሰራር አሳያችኋለሁ። ለምሳ፣ ለቁርስ ወይም ለራት መሆን የሚችል ምርጥ አማራጭ ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች እንደምን አላችሁ? ዛሬ ለጤናችሁ ለሰውነታችሁ ቅርጽ በጣም ጠቃሚ የሆነ በተለይ ደግሞ ክብደት ለመቀነስ ለምትፈልጉ ድንቅ የሆነ የምግብ አሰራር ይዤላችሁ መጥቻለሁ። እስከ መጨረሻው እንደተለመደው አብራችሁን ቆዩ። በመጀመሪያ ይሄን ለማዘጋጀት የሚያስፈልገን ቱና ነው። ግማሽ ቱና መሆን ይችላል። ያው የተጠቀምኩት ግማሽ የጣሳውን ቱና ነው። እሱን በማጥለያ አድርገን ፈሳሹን እናጠለዋለን። እሱ እስኪጠልለን ደግሞ የተቀሩትን ግብአቶቻችንን እንከታተፋለን ማለት ነው። በቀጣይ የሚያስፈልጉን ደግሞ አትክልቶች ሽንኩርት፣ ቲማቲም፣ ሰላጣ፣ ካሮትና ቃሪያ ናቸው። በመቀጠልም ያዘጋጀነውን ቱና በጎድጓዳ ሳህን ላይ በማድረግ የቀሩትን አትክልቶች ሁሉንም እንጨምራለን ማለት ነው። በመቀጠል ደግሞ ለድሬሲንግ የሚያስፈልገን ቀረፋ፣ ሮዝመሪ፣ ጨው፣ ሎሚና የወይራ ዘይት ነው። እሱን ሁሉንም በቅደም ተከተል እንጨምራለን። ቀረፋ ሆዳችን ላይ ላለ ስብ በጣም አስፈላጊ ነው። ሙልጭ አድርጎ ነው የሚያጠፋልን። እሱን በመጨመር በደንብ አድርገን እንቀላቅለዋለን ማለት ነው። ይህንን ብትፈልጉ በገብስ ዳቦ ወይም ደግሞ በሰላጣው በራሱ እኔ ብዙ ጊዜ የሚመገበው ይህንን በሰላጣ ነው። 1-2 ሰላጣ ጥፍ አድርጌ ሶስት በመጨመር እመገበዋለሁ። በጣም ያጠግባልም፣ ለጤናም ደግሞ እጅግ በጣም አስፈላጊ ነው። በተለይ ደግሞ ቁርሳችሁ የምትበሉት ከሆነ ቅልጥፍ ያለ ቀን ይኖራችኋል። ክብደትም ለመቀነስ እንዲሁም አብሮ ይረዳችኋል። ይህንን በፕሮቲን የበለጸገና ዝቅተኛ ካሎሪ ያለውን ምግብ በፈለጋችሁ ሰዓት መመገብ ትችላላችሁ። ቁርስም ምሳም እራትም መሆን ይችላል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሰንብቱልኝ።